መውደቅን የሚፈሩ ሰዎች መቼም ትልቅ አይሆኑ። እውነቴን ነው የምላችሁ። መውደቅን የሚፈሩ ሰዎች መቼም ትልቅ አይሆኑ። መውደቅ የሚለውን ቃል ሁሉ ጊዜ በኔጌቲቭ አትውሰዱት። ለምሳሌ ልጆች ያላችሁ ሰዎች አንድ ሕፃን በ4 ወሩ ወይም በ6 ወሩ አይራመድም። በተኛበት ነው የሚያለቅሰው፣ በተኛበት ነው ጡት የሚጠባው፣ በተኛበት ነው ሽንት የሚሸነው። ከዛ 8 ወር 10 ወር 12 ወር እያለ 1 ዓመት እያለ ሲሄድ ዳዴ ማለት ይጀምራል፣ ማውራት ይጀምራል፣ መራመድ ይጀምራል። መራመድ ሲጀምር ግን መውደቅ ይጀምራል። አያችሁ፣ በ4 ወሩ አይራመድም። በተኛበት ነው የሚያለቅሰው፣ በተኛበት ነው የሚጮኸው፣ በተኛበት ነው ጡት የሚጠባው፣ በተኛበት ነው ሽንቱንም የሚሸነው። አሁን ግን የሚያለቅሰውም እየተራመደ ነው፣ ሽንቱንም የሚሸነው እየተራመደ ነው፣ ግን እየወደቀ ነው። መውደቅ የሚባለው ነገር ይሄ ልጅ የተለማመደው መራመድ ከጀመረ በኋላ ነው። ልጁ መውደቅ ሲጀምር አዳዲስ ስሜቶች ይፈጠራሉ በፋሚሊ መካከል። ወላጅ ይጮሃል፣ ወይኔ ልጄ ወደቀ፣ ወይኔ ልጄ ወደቀ። ታላላቆቹም እንደዛው ወንድሜ ወደቀ፣ እህቴ ወደቀች እያሉ ወንድሞቹ እየሮጡ ይመጣሉ። ዩሲ መራመድ ስለጀመረ ነው ልጁ መውደቅ የጀመረው። በተለይ ህፃናት፣ እኔ የልጆች አባት ነኝ። ህፃናት መራመድ ሲጀምሩ በጣም ይወድቃሉ። አፍንጫቸው ይደማል፣ ግንባራቸው ላይ ምልክት ይፈጠራል። ያ የሚያምረው ለስላሳው ሰውነታቸው በሆነ ነገር ይቆረጣል፣ ጠባሳ ይሸከማሉ። ግን ደስ ይላል። ደስ አይልም? ተኝቶ ከሚሸኑ፣ ተኝቶ ከሚያለቅሱ፣ ተኝቶ ጡት ከሚጠቡበት ተነስቶ መራመድ ጀምሮ መውደቅ፣ ጠባሳ መሸከም፣ አፍንጫም ቢሆን ቢደማ እየተራመዱ ስለሆነ በተለይ ህፃናት መራመድ ሲጀምሩ ቤተሰብ መካከል የሚሰማው ደስታ ዋው! ይሄ መልእክት አሁን ላንተ ነው። የመልእክቴን እየሰማ ያለ ሰውዬ ላንተ ነው። ተራመደው ይታያል። እንደዚህ ሄድና እዚህ ጋር አሁን ለምሳሌ አስላሳይ ይሁን እዚህ ጋር ኮለን አለ አይደል? ያው ግንቡ ይታያል አለ። ተራመድና ተጋጭ። እዚህ ጋር ኳ በልና ይሰማል። ኳ ብለ ተጋጭ። ምንድነው የሚሆነው? ይታያል አይደል? ይሄ ለምሳሌ ይሁን ያሳይ ይሁን ግርግዳ ነው። ሄደን ጓ ብለ ይሁን ጓ ብለ ተጋጭ። ልጋጭ እችላለሁ፣ ልመታ እችላለሁ፣ ልወርቅ እችላለሁ። እንዴት ነው ማትጋጨው? በሰማይ አይደለም እኮ የምትኖረው። እዛ እነ ክሩቤል፣ እነ ሱራፌል፣ እነ ሚካኤል፣ እነ ገብርኤል በሚኖሩበት ዓለም ውስጥ አይደለም የምትኖረው። ኢትዮጵያ ውስጥ ነው፣ ወይም ደግሞ ከፀሐይ በታች ነው። መጋጨት ሲኖርብህ ተጋጭ። መጋጨት ሲኖርብህ እና መጋጨት ካለብህ፣ መጋጨት ደግሞ አይቀርም። መልእክት ምሳሌያዊና ዘይቤያዊ ስለሆነ ለአንዳንዶቻችሁ ላይገባችሁ ይችላል። ለሚገባችሁ ደግሞ ይገባል። መውደቅ አትፍሩ። መውደቅን የምትፈሩ ሰዎች ልክ እንደ 4 ወር ህፃን አልጋ ላይ ተኝታችሁ ነው የምትኖሩት። እዛው ነው የምታለቅሱት፣ እዛው ነው የሆነ ነገር የምትሆኑት። ኢኮኖሚካልም፣ ፊዚካልም፣ ስፒሪቹዋልም፣ ሜንታልም ማደግ አትችሉም። ማደግ የሚባለው ነገር በህይወታችሁ ላይ መምጣት የሚችለው መራመድ ስትጀምሩ ነው። መራመድ የምትጀምረው ደግሞ መፍራትን ስታቆም ብቻ ነው። ይህን እነግራችኋለሁ። መራመድ የሚመጣው ፍርሃት ሲለቅ ብቻ ነው። አንድ ሰው በስኬት ጎዳና ላይ መሆኑን ማወቅ የምትችሉት መውደቅ ከጀመረ ነው።